እንግዲህ በልጆች መሐከል አንዱ ልጅ ሲቀር ስድስት እዚህ ያሉ ከትልቁ መሐመድ አልፋቲህ ሁለተኛው ሙዕተሲም ቢላህ ሶስተኛው ለልቲቱ ብቸኛው አርሜሳ ዛ ማሂር አለ አሙቲ አማር ተውፊቅ እነዚህ ልጆች እንግዲህ ያው አላህ Subhanahu Wa Ta'ala ልጆችን የአይን ማረፊያ ይላቸዋል زينة الحياة الدنيا إلى الشوال يمدر جيت أوش إلى الشوال يدنيا هيوت جيت أوش ناتشو نبي محمد صلى الله عليه وسلم قريب حديث لاي بتلاي ملكو للجوش تشين بينوران ميجباو الجوش تشين اللي نسات أشوم ميجباو نجارن دالله الجوش ولا جوش تشوا لا يلا تشوا حق صفين دهونه ولا جوش بالجوش تشوا لا يلا تشوا حق بزون دهونه هلول جوش تشين من يلا بزو حق الله تشوا ከዛም አልፎ ልጆቻችን ብዙ ጊዜ ወይ ለአኺራችን ለኛ ጠቃሚ ናቸው ወይ ደግሞ አኺራችን ማጥፊያ ናቸው አላህ Subhanahu Wa Ta'ala የዱንያ ጌጥ እንዳደረጋቸው ሁሉ انما اموالكم واولادكم فتنه لكم ይላል ልጆቻችሁና ገንዘቦቻችሁ የናንተ ፈተናዎች ናቸው ይላል የልጆች ፈተና ከባድ ነው ዛሬ ብዙዎቻችን መንገድ የምንስተው ከአላህ ትእዛዝ የምንወጣው ልጆቻችን የተሻለ ደረጃ ለማድረስ ልጆቻችን ጥሩ ቦታ ላይ እናሳልፋለን ብለን በማሰብ የተሻለ ትምህርት ቤት እናስተማራለን ብለን አላህ የማይወደው የሚጠላው ተግባራቶች ወይም ደግሞ ለነሱ ስንል ብዙ ነገር ልናርፍ እንችላለን ልጆች ሐቅ ነው ጌጥ ናቸው ብዙ ነገር አላቸው ግን በዛው ልክ ደግሞ እኛ አላህን እንዲጠቅሙ አድርገን ወይም ደግሞ አላህን በሚጠቅሙበት ማንነታቸው እንዲወጡ ትልቁን ስራ የመስራት ኃላፊነት አለብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልጆቻቸው ምን ያህል እንደተፈተኑ እናውቃለን ነብዩን ያክል ሰው ሐሰንና ሁሴን መስጂድ ሲገቡ ጁምዓ ሰላት ላይ ኹጥባ እየኸጠቡ ቆመው እየተመለከቱ ምንድነው ያደረጉት ኹጥባ አቋርጠው ነው ወረዱት ኹጥባ አቋርጠው ወርደው ሁለት ልጆቻቸውን የልጅ ልጆቻቸውን ስመው ተመልሰው ወደ ሚንበር ነበር የወጡት አልቻልኩም አሉ ረሱላህ ቤት ስሟቸው ነው የወጡት ግን መስጊድ ላይ ሲያዩአቸው አልቻሉም እነዚህ ልጆችን ሳያቸው አልቻልኩም ወርጄ ሳምኳቸው ብለው ይሄንን የቁርአን አያት ነበር የቀሩት ረሱል አሚን ሰለላሁ አንድ ጊዜ ዘይነብ ልጃቸው ረሱል አሚን ሰለላሁ ዐለይሂ ወሰለም መስጂድ ላይ ሰላት እየሰገዱ ረሱላህ ስጁድ ላይ ያሉ ከላያቸው ላይ ተጫወት ነበር ረጅም ሰዓት ቆዩ ሱሐባዎች ተገረሙ ምን ተፈጠረ ብለው ማሰቡ አዲስ ወህይ አዲስ መመሪያ አዲስ ትእዛዝ መጥቶ ነው ብለው አሰቡ ነገር ግን አልነበረም ነብዩ ሶላቱን ሲጨርሱ ምን ነበር ያሉት ከላይ ላይ ዘይነብ ተቀምጣ እየተጫወተች ነበር ጨዋታዋን እንዳላናጥባት ጨዋታዋን እስክትጨርስ እየጠበኳት ነበር አሉ ስጁድ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ሐቂቃ ልጆቻችን ላይ ያለን ፍቅር ለልጆቻችን ያለን ቦታ ለልጆቻችን ያለን ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው ሐሰንና ሁሴንን ምላሳቸውን አፋቸው ውስጥ ገብታ ያጫውቷቸው ነበር ይባላል ሲስሟቸው የተመለከተ አንድ አረቢ ያ ረሱላህ እርሶም ልጅ ይስማሉ አሏቸው ቢያንታት ስማቸውም እንዲያሉት ረሱላህ ሰለላሁ ዐለይሂ ወሰለም እኔ ስም ያላቅም ሲል እኔ ምን አደርጋለሁ አላህ ከልብ ውስጥ ዝነት ነጥቆህ ምን አደርጋለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም እነሱ ብዙ ነገር ናቸው ብዙ ነገርም አላቸው ከዚያ ጎን ለጎን እንደኛ የኛ ትልቁ ኃላፊነት እነዚህ ልጆች ነገር አገር ተስፋ ናቸው ለኡማው አለኝታ ናቸው የሚሆኑት ዛሬ ከሰራንባቸው ዛሬ በትክክለኛው ተርቢያና አላህን እንዲፈሩ አድርገን ከቀረጽናቸው አላህን እንዲያውቁና እንዲረዱ አድርገን ካሳደግናቸው ዲናቸውን ማንነታቸውን አላማቸውን የተፈጠሩበትን አላማ ካሳወቅናቸው ለልጆቻችን ብዙ መልካም ነገር እንደሚያስፈልጋቸው ብዙ የተመቸ ህይወት እንደሚያስፈልጋቸው እኛም እንጠቅማቸው ደግሞ ዛሬ ላይ እነሱ ለአኺራ እንዲበጁ ለትውልድ እንዲጠቅሙ ራሳቸውን ማንነታቸውንና ሀገራቸውን መጥቀም እንዲችሉ እስላምን በልባቸው ውስጥ የመጀመሪያ ፍቅር አላህንና ዲናቸውን እንዲያፈቅሩ ትልቁን ስራ ስንሰራባቸው ነው እነሱ ላይ ይሄንን መስራት ከቻልን ለትውልድ ትልቅ ኃላፊነት ተወጣን ትልቅ የቤት ስራችንን ሰራን ይሄን መስራት ካልቻልን ደግሞ ኪሳራው እኛ ጋር ነው ምናልባት ለአኺራችን መክሰሪያ ነገ ጧት አላህ ፊት ለመጠየቂያችን ምክንያት ሊሆኑብን ስለሚችሉ ምን ያክል ልጆቻችንን በትክክል አላህን እንዲያውቁ ዲኑን እንዲማሩ እስልምናን በህይወታቸው ውስጥ ትልቅ ቦታ እንዲኖሩ አድርገው እንዲያድጉ ያደረግናቸው ነው የሚለው ነገር መሰረታዊ ጉዳይ ነው ለዚህ ነው ትልቁ ስራ የሚሰራው እነሱን የተሻለ ትምህርት ቤት ማስተማር መልካም ነገር ነው የተሻለ ዱንያና የተሻለ የተመቻቸው ሀብት እንዲኖር ማድረግ ከልጅ የበለጠ ሲደሰት ማየት ወላጆች በዱንያ ላይ አንድ ሰው ብቻ እንዲበልጣቸው ይፈልጋሉ በባህሪያቸው ሰዎች ልጆቻቸው ሲበልጧቸው ይደሰታሉ ከዛው ውጭ መበለጥን አይፈልጉም ለልጆች ካላቸው ቦታ ካላቸው ግምት ካላቸው ፍቅር እነዚህኛ እንዲበልጡ የምንወዳቸው ልጆች ግን በመልካም ሞዴልኛን እንዲበልጡን ከኛ ተሽለው እንዲገኙ ማሰብ ነው ለልጆቻችን ትልቅ ነገርን እናስተምራቸው እኛን መሆንን አይደለም ከኛ በላይ መሆን እንደሚችሉ ማሳየት መቻል አለብን ከኛ የተሻሉ እንደሆኑ መንገር አለብን ያንን ስራ የቤት ስራውን እየሰራን ማለፍ የሁላችንም ኃላፊነት እንደሆነ እንድናስበው ለማስታወስ ነው አንድ ዓሊም ልጃቸው ምን መሆን እንደሚመኝ ጠየቁት ልጃቸው ምን ነበር ያላቸው አባቴ ቢሳካልኝ
እኔ እንደርሶ መሆን እመኛለሁ አላቸው አባት ለልጃቸው ምን ነበር ያሉት ደነዕት ህመተክ ነበር ያሉት ወይ ምኞትህን አሳነስከው ውዳቂ ያደረከው እኔ ግን አንተን እንድትሆን ምመኘው ከኔ በላይ ስለሆነ ምኞትህን ከፍ አድርገው አሉት ዛሬ እኔ ቆምኩበት ቦታ ላይ ቆም የምታይ አሊ ኢብኑ አቡ ጣሊብን መሆን ተመኝቼ ነው አሉት አሊ ኢብኑ አቡ ጣሊብን ለመሆን ተመኝቼ ግን እኔና አሊ መካከል ያለውን ርቀት ተመልከተው አሉት በመካከላችን ሰፊ ርቀት አለ አንተን የመሆን ከተመኘህ በአንተና በሰይድና አሊ ኢብኑ አቡ ጣሊብ መካከል የሚሆነው ርቀት አስበውና ምኞትን ከፍ አድርገው ከኔ ተሻልኩ ነህ ለመገኘትና ሌሎችን ትልልቆችን ለመምሰል ሞክር አሉት ልጆቻችን ይሄ ስሜት ውስጣቸው ላይ እንዲያድር በዚህ ስሜት ውስጥ እንዲኖሩ እንድናደርጋቸው ይሄንን መልእክት ለማሳሰብ ነው ለዚህ ልጆችን በጣም ወዳቸዋለሁ አላህ ከኛ የተሻሉ ሆነው ለኡማው ለትውልድ ለሀገር የሚጠቅሙበት ኢልም ዕውቀት ኑራቸው ማህበረሰቡን አማናቸውን ዲናቸውን እንደሚخدሙ ተስፋ አደርጋለሁ አይደለም መሐመድ ኢንሻአላህ ሙተሲም ቢላህ እንደሙተሲም ቢላህ እንግዲህ ወሙተሲማ የተባለ ነሽዳ እንዲነሸድላቸው አላህን እንግዲህ ኡማውን የሚታደጉ ኃይል እንዲያደርጋቸው አላህን ለምናለሁ ዱዓ አድርጉላቸው ደኛም ዱዓ አድርጉልን አላህ ኢኽላሱን ተውፊቁን ይስጠን ልጆቻችን ዱንያ ላይ የምንፈተንባቸው አኺራ ላይ የምንቀጣባቸው ሳይሆን ዱንያ ላይ ለአኺራችን ቁረተ አይን ሆነው መሸጋገሪያ ድልድያችን በእነሱ ተርቢያ አላህ ጋር የምንቃረበባቸው እንዲሆንልን አላህን ለምናለን እንግዲህ አላህ Subhanahu Wa Ta'ala ለሁላችንም ሷሊህ ልጆች ይስጠን የሰጠንም ሷሊህ አድርግልን መጨረሻችንን አላህ ያሳምረን ሁቢ ሩመይሳ binti milhan ተቀጠለሽ አይደል ሩመይሳ binti milhan ሙስሊም የሙስሊምን ስም ነው ያዘችው እንግዲህ በእስልምና ውስጥ ውድ መህር ያላት የአቡ ጦላሃ ባለቤት የነበረችውን ሴት ስም ይዘሻል ሙስሊም ኢንሻአላህ ስለዚህ ከነዚህ ልጆች ብዙ ተስፋ እንጠብቃለን ብዙ ነገር እናስባለን አላህ ይወደዳቸው ማሂር እንደስሙ ማሂር እንደሚሆን ተስፋ አደርጋለሁ ማሂር በኪታቢላህ كما قال في الحديث رسول الله صلى الله عليه وسلم الله ይወደዳቸው እዚህ ደግሞ አሙቲና ተውፊቅ አሉ እነዚህ ደግሞ ጀግኖች ናቸው ኢንሻአላህ ሁለቱ ዑመር ኢብኑ ያሲር ተቀለ ታሪኩ ኢንሻአላህ አላህ ይወደዳቸው እንወዳቸዋለን እንግዲህ ወንድሞች እህቶች አላህ Subhanahu Wa Ta'ala ሳሊህ ልጆች ይስጠን ልጆቻችንንም እስላም በሚፈልገውና በተዘዘበት ግዴታ እናሳድጋቸው ነው ምለው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ